hayase 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 Maning Maloya Shake Siddhi se padai Maloya Shake ኢሬቻ ፍቅር ነው። ኢሬቻ አብሮነት ነው። ኢሬቻ ለፈጣሪ ምስጋና የሚቀርብበት ነው። ኢሬቻ ሰላም ነው። ኢሬቻ ወንድማማችነት ነው። በዚህ ትልቅ ባህል ውስጥ ያደገ ህዝብ የኖረ ህዝብና ባህሉንም ለማወቅ እድል ያገኘ ህዝብ በኢሬቻ ወቅት ቂም እንኳን ቢኖረው ይታረቃል። የተለያየ ቀየሜታ ቢኖረው ይቅርታ ይደራረጋል። በክረምት ወቅት ሳይገናኝ ቀርቶ በክረምቱ ምክንያት ተራርቆ የቆየው እንኳን በሰላም ተገናኘን ተባብሎ እርስ በርስ ይተቃቀፋል። ሰላም መልካም ምኞቱን ይገላለጻል። አጠቃላይ ኢሬቻ ለህዝቦች ትስስር ትልቅ አስተዋጽኦ ያደርጋል የምንለውም ለዚህ ነው። ኢሬቻ አሁን ከባህላዊ ክንውን አልፎ የከተማችንም የሀገራችንም የቱሪዝም መስህብ እየሆነ መጥቷል። የበለጠ ካስተዋወቅ ነው የበለጠ ደግሞ ጎልቶ እንዲታይ ካደረግነው ከዚህ በላይ ሀገራችንንም የሚያጎራ ሀገራችንንም የሚያስተዋውቅ የቱሪዝም መስህብነቱም የሚጨምር ነው የሚሆነው። የኢሬቻ በዓል ሲከበር ለስድስተኛ ጊዜ ከመከበር አዲስ አበባ ላይ ካቆመ ጊዜ ጀምሮ ለስድስተኛ ጊዜ አሁን እየተከበረ ነው። በዚህ በዓል አከባበር ሂደት ውስጥ በርካታ ሂደቶችን አልፈናል። በተለይም ህዝቡ አንድነቱን አብሮነቱን ባህሉን ተዋውቆ በጋራ ማክበርን ብቻ ሳይሆን የበለጠ ትስስሩን የሚያጠብቅበትና የሚገናኝበትና የበለጠ ወንድማማችነቱን የሚያጠናክርበት በዓል ሆኗል። የዛሬው ኢሬቻ ሆረ ፍንፍኔ መከበር በአጠቃላይ በከተማችን ላይ እየታየ ያለው ድባብ ለከተማችን ድምቀትን የሰጠ ከተማችንም ደምቃ አምራ ሆረ ፍንፍኔን የበለጠ ድምቀት የሰጠችበትን ሂደት እናያለን። ሀገራችን ኢትዮጵያ የብዝሃ ማንነት የተለያዩ ባህሎች ያሉባት እንደዚሁም እነኚህ ብዝሃ ማንነትና ብዝሃ ባህሎች አድምቀዋት ህዝቦቿን አስተሳስረው አብሮነታቸውንም የበለጠ አጠናክረው እናያለን። ከነኚህ የህዝብን አብሮነት ካጠናከሩና አብሮ መኖርን መተባበርን መሰረት ካስያዙ ባህሎቻችን መካከል ኢሬቻ አንዱ ነው። በድጋሚ ለኢሬቻ በዓል እንኳን አደረሳችሁ እያልኩ በከተማ ውስጥ በተለያዩ ቦታዎች ላይ እንግዶችን እንኳን ተመጣጣችሁ እያላችሁ እየተቀበላችሁ እያስተናገዳችሁ በዓሉ የደመቀ ያማረ ሆኖ እንዲከበር አስተዋጽኦ እያደረጋችሁ ያላችሁ የከተማዎች በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናችሁ ወዳለሁ። በዓሉ ስኬታማ እንዲሆን አስተዋጽኦ ያደረጋችሁ በተለያየ መንገድ ገንዘባችሁንም አውጥታችሁ በተለያየ መንገድ ጊዜያችሁን ሰጥታችሁ እንዲሁም በዓሉን በማቀናጀት በኩል ድርሻ የተወጣችሁ አዘጋጅ ኮሚቴዎች፣ አስተዋጽኦ ያደረጋችሁ ባለሀብቶች እንዲሁም የሥርዓቱ እዚህ በዓል ባለቤት የሆናችሁ አባገዳዎች፣ አዳ ስንቄዎች፣ ፎሌዎች ሁላችሁንም ከልቤ ማመስገን ወዳለሁ። በድጋሚ እንኳን አደረሳችሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።